አላህ አንዳንዴ ዱዓ ልታደርጉ ቁጭ ብላችሁ እጃችሁን ካነሳችሁ በኋላ ቃላት ጠፍቶባችሁ አያውቅም? ከየት መጀመር እንዳለባችሁ ግራ ገብቷችሁ ምን አይነት አረፍተ ነገሮች የእናንተን ስሜት እንደሚገልጽላችሁ ጠፍቷችሁ አያውቅም? ቁርአን ላይ አላህ ካስቀመጣቸው በጣም ከሚገርመኝ የቁርአን ሐረጎች መካከል አላህ እንዲህ ይላል፣ ቀድ ነራ ተቀሉበ ወጅሂከ ፊሰማ። የአላህ መልእክተኛ ያ ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ከውጥረት ብዛት ከኛ እርዳታንና እገዛን ክጀላ ወደ ሰማይ ያንጋጠጥክበትን ስብር ብለህ ወደ ሰማይ ያየህበትን ፊትህን ስሜቱን አይተነዋል፣ ፊትህን አይተን ተረድተንሃል ይላል አላህ ሱብሓነሁ ወተዓላ። እንደው ከእዝነትሃል ይላል አላህ ሱብሓነሁ ወተዓላ። እንደው ከእዝነቱ ከራህመቱ እኮ ነው አላህ ስብር ባላችሁበት ሰዓት ላይ ከአፋችሁ ከሚወጣው ቃል ቀድመን ፊታችሁን አይተን እንረዳችኋለን መልስም እንሰጣለን ይላል አላህ ሱብሓነሁ ወተዓላ።